ፓርኪንግ ነው ብሬክ ስሩ የመጣበት የነበረው 3300 የምትሉ አላችሁ ከ3000 እንውሰድ ዛሬ ግን 163000 በላይ መኪና በአንድ ጊዜ ማቆም የሚችል አቅም ተገንብቷል አዲስ አበባ ላይ ታክሲና አውቶቡስ እንኳን የሚጠበቅበት እዚሁ እስከ አድዋ አካባቢ እንውሰድ ከዚህ ከአድዋ ፍለፊት እነኛ መነጽር ቤቶች አካባቢ ታክሲ መጠበቂያ ምን አይነት ትርምስ ነው የነበረው ሰዎች ሞባይላቸውን ሲቀሙ ነው የሚውሉት ፀሐይ ላይ ነው ዝናብ ሲመጣ ሮጣው እንኳን መጠለያ የለም ዛሬ እዚህ የተቀመጥንበት አድዋ አዳራሽ ስር በክብር እጅግ ንጹህ በሆነ ሁኔታ አውቶቡስ ይገለገላሉ አብዛኛውን የአዲስ አበባ አካባቢ እንደዚህ አድርገናል ከ52 ወደ 603 አድርሰናል እንደዚህ አይነት ቦታዎች እዛም እዚህም የነበረችው አውቶቡስ መጠበቂያ በየመንገዱ ያለችውን ነው ይቆጠር ነው የቀድሞውን የከተማ ስታንዳርድ ነው ይሄ ለነዋሪዎች እኮ ክብር ነው ውበት አበባ ማለት እኮ ሌላ አይደለም ይሄ እኮ ነው